ሶ ኮሜንት ላይ ሁለተኛ እድል ስጣት ካላችሁኝ ሰጥፎናችሁ እንዴ እንደዚህ ማለት አትወዱኝ እጅሽ ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ የሙጃሂድ ፋሚሊ? የድሮ ኤምጄ የአሁኑ ሙጃሂድ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሁሌ እንደምላችሁ ፋሚሊ ዋትስአፕ እንዴት ናችሁ? እናንተም ደህና ትሆኑልኝ የምን ጊዜ ምኞቴ ነው። ፍቅራችሁን እያሳያችሁን ነው። አንዳንዶች ቴንክ ዩ የኔን ቃል ተሰማላችሁ። በመጀመሪያ በዛ ቪዲዮ ማለት በተጫነው በመጀመሪያ ቪዲዮ ሞኔታይዝ ከሆነ ቻሌንጅ ተሰጥቷት ነበር። ወድቁ ነው ደስ ብሎኛል። እንቅጭንቅጩን ቶሎ ለመናገር የመጣሁት እነሱ ሰላም አለይኩም መርሐባ እንዴት ናችሁ? እኔ ጆግራ አስከፍታችሁኛል። እንዴት ናችሁ እናንተ? ክፉ ናችሁ እንዴ እንደዚህ ማለት አትወዱኝ? ወይኔ እጅሽ ምንድነው? አቤት ማስመሰል እንደ ባብ ቆዳ እየቀየረችው ነው። እንትን ነው ቫይታሚን እጥረት ነው፣ ፕሮቲን ምናምን ያስፈልጋል፣ እንትን ያስፈልጋል። ይሄ ቱካን ምናምን ነገር ዶክተሮች ነግረውኛል። ምን ቫይታሚን በዙሪያ ላሉ ሰዎች ጋይስ ለምሳሌ ይሄ ካሜራማናችን ማን እንደሆነ ስለማያውቁት ነው። ማን እንደሆነ እናገር ታውቃላችሁ። በቅርቡ አንድ የሆነ ግሬስ ያለው ቆያ የልቤ ልናገር። እኔ በዋነኝነት በዚህ ፀሐይ መጥቼ ከእናንተ ጋር መሀል ሜዳ ላይ ያውቁት ወላሂ ፀሐይ አለ። ፀሐይ ባይዘው መኪናችንን ታችንን እዚህ ጋር ወይ ላስቀምጠው ያን ያክልን ተንገላተዋል። በመኪናው ይዞኝ የመጣው ምን ልላችሁ ፈልጌ ነው። ቻሌንጅ ሰጥቶኝ ለምንድን ነው አክሴፕት ያላደረጋችሁልኝ? ማለት እኔን አትወዱኝም? ኦኬ አትወዱኝም ወላሂ እንዳይገባ አውሪያንቺ እና ቤተሰብ እውነቴን ነው። በጣም ቤተሰብራን አይፎን 10 ሰላም አለይኩም እንዴት ናችሁልኝ የኛ ፋሚሊ? ላውሪና ሰላም ልበላችሁ። ሰላም ቆይ ላውራ እንዴ ቱንቹ ቻሌንጅ ሰጥቶኝ እያልሽ ነበር። አስተስሽ ጋይስ ወረወርሽ እንዴ አዋርድሽ እንደ ወረወርሹ በክብር መልሽ እዛው ላይ በክብር መልሹ በክብር እና ውድ ቤተሰቦቼ አይፎን 17 ግዛልኝ ብየው ነበር፣ ግን ላይክ ሰርፕራይዝ ነበር። ላይክ ይነስም ይደግም ይሆን አንቺ የማታውቂው ቤተሰቦቼ የማያውቁ ግን ሰርፕራይዝ አለሽ። ስንት ሺህ ነበር ያልከኝ? ሞኔታይዝ ከሆነ በቃ 1000 ግን አላደረጋችሁልኝ ወላሂ አላደረጋ እና በጣም ከፍቶኛል። ኤክስፓየርድ አድርጓል ልላችሁ ነው የመጣሁት እኔ ኖ አሁንም ድጋሚ ቻሌንጅ ይሰጠኝ አልሰጠኝ ድጋሚ ወላሂ አንድ ደስታዬና ጋይስ እኔ ማንም ሰርፕራይዝ አድርጎኝ አያውቅም እስካሁን ድረስ ማንም በጣም አድርጎኝ አያውቅም ይላል የሆነ ጋይስ ሰርፕራይዝ መደረግ በጣም አምሮኛል። የስጦታ ትንሽ የለም በእናትህ ነገር በይሰብሮት እኮ ነው። ይሄን ቻናል ሰብስክራይብ አድርጉት፣ አሳድጉት፣ ቻሌንጁን እንቀላቀለው። የምመቻችሁ ሰብስክራይብ አድርጉት፣ የማልመቻችሁ ገብታችሁ አቼ ካርጋችሁ መውጣት ትችላላችሁ። በጣም ነው እንዴ እኔ ብቻ የምትፈልጉ ኮሜንት ሴክሽን አሳውቁኝ፣ እንትን ኮሜንት አድርጉልኝ። ሌላው ደግሞ ሰብስክራይብ አድርጉት። ስለዚህ ምንም ይሁን እኔ አላውቅም ምን እንደሚሰጠኝ ግን አላውቅም። ምንም ይሁን ይስጠኝ ግን እቀበላለሁ። እና ጋይስ እሺ ሁለተኛ እድል ሰጠኝ። ሁለተኛ እድል አልሰጥሽም፣ በጣም ይቅርታ። ወላሂ አንድ ሰብስክራይብ አድርጉት። ምድር ላይ خلاص ውጡ። አዎ ውጡ። ሶም ብላችሁ የመጣችሁ ስላላችሁ አንድ ሰው የለም። በነገራችን ላይ እኔ ከቪዲዮ ጀርባ ያው ምናምን ተጠቃቅሰናልና እኔ እንድጎዳባቸው አይፈልጉም። እኔ ላንቺ ጊፍት ሰጠው ማለት ከኔ ጋር አይደለም ከሷ ጋር አንቺ ነሽ እርግጠኛ ነኝ። አንድ ሰው አሁን ከዚህ ቪዲዮ በኋላ ሰብስክራይብ ማድረግ ትችላላችሁ የኔ ወዳጆች። እኔም በጣም ነው የምወዳችሁ፣ በጣም ናፍቃችሁኛል። እንደዚህ እናንተ ጋር ቆሜ ማውራት ዲስከስ ማድረግ በጣም ናፍቆኝ ነበረ። ሶ ዛሬ በሁለተኛ ቪዲዮ ከች ብያለሁኝ ከዚች የሰው ግማሽ ጋር ዲዲና እንደዚህ ምትለኝ ክፉ ታስጠላ ከዚች እንደዚህ ትለኛለህ። ወላሂ የሰው ግማሽ ጋር ቀጣይ ደግሞ ጸዲ የሰው ግማሽ ማለት አዲስ ነገር አለ። ባይዚ ስማ ካሜራማን እሺ ባይዚ አዲስ ነገር አለ። የሰው ግማሽ ማለት ማይኮ እኔ ጋር እኮ ነው ማይኮ ነው አይባባል
አጭራለሽ አጭር የሰው ግማሽ ነው ቁመቷን ለምን ከፈልገ የሰው ቁመቷን ካካተትኩት የሰው ሩብ ሆነችብኝ። ስለዚህ ከሰው ሩብ ጋር ምንም አልሰራ። ሁለተኛ መንገዲ ቀይሽ ነው የሚለው አላውቅም። አታውቅም ለምን ካሁን አትጀምሩም? ማሰናውታ ስለሌለኝ ቻሌንጁ ውድቁናለች። ቴንኪው በጣም አመሰግናለሁኝ። እኔ ስለተባበራችሁ ሰው ልጅ እኮ ሁለተኛ እድል ያስፈልጋል። 2-3 እድል ያስፈልጋል። ጸባይሽ ታይቶ ወላሂ በሌላ ቀን ሌላ እድል ልሰጣት እችላለሁኝ። እና ደግሞ ላይታያችሁ ፍቅር በጣም ቴንኪው። 1000 ከ1000 ነው የሚጀምረው። ከአንድ ነው የሚጀምረው ሰው አይደል? ከ1000 ብቻ ከ1000 ያው ከፍ ያለ ነው። ከአንድ የሚጀምረው 100 እያለ 1000 10000 100000 እንደዚህ እያለን እንጓዛለን። ማንንም አንሰማም ጋይስ። የማንሰራው አይነት የለም። ከበፊቱ ለየት ያሉ ነገሮች ይመጣሉ። ማውራት የምፈልገው ነገር አለ ጋይስ። ነግራችኋለሁ። ስለዚህ እና ልላችሁ የምፈልገው በጣም አመሰግናችኋለሁ። እጅግ በጣም ትልቅ ፍቅርና ትልቅ ክብር አለ ለእናንተ። የምሬን ነው። ወይዘሮ ይብላ በጠፋሁበት ታይም ባለፈ አላወራኋችሁም። የሰው ግማሽ ነው የቆረቆረኝ ነው የተሰማኝ ነው። ይሄን ቻሌንጅ ማሳካት ካልቻልሽ እና ጀስት ምን ልላችሁ ፈልጌ ነው በጠፋሁበት ታይም ላይ ወላሂ የምሬን ነው። ጀስት ኢንቦክስም ረጅም ሰዓት እያወራችሁ ማለት ኢንቦክስ የምታወሩኝ አንዳንድ የኔ ወዳጆች አላችሁ። እጅግ በጣም አመሰግናለሁ ስላከበራችሁኝ። እንዲሁም እና አክብራችሁኝ አክብራችሁኝ ወዳችሁኝ ስለኔ መጥፋት አሳስቧችሁ የት ነህ እንዴት ነህ ላላችሁኝ የምር በጣም አመሰግናለሁ። ሰላም ተበያዝ ሰው ግማሽ እኮ ነው ያልከኝ ማለት ነው። በጣም እዚህ ከልብ ነው እና ጋይሶች እሷን ተዋት። በነገራችን ላይ ከልቤ ነው እያልኳቸው ያለሁት ይሄንን እና ከልብ አመሰግናለሁ። እነማንን እንደማወራ ይገባችኋል። አንዳንድ ሰዎች አላችሁ፣ አንዳንድ ምርጥ ሰዎች አላችሁ። የምርም ይሄ በነገራችን ላይ የማዳም ቅመም ማለት ምን ማለት ነው? ትርጉሙ እንጃ አላውቅም። ትርጉሙን ባላውቀውም ምርጥ የሆናችሁ ሰዎች አላችሁ። እነሱ ቅመም አይደሉም፣ ወርቆች ናቸው። በነገራችን ላይ በማዳም ቅመም በሚባለው ነገር ምን ማውራችሁ ሰው አይደለም። ሰው ወርቆቼ ወርቅ ናቸው። ምን ልትሰሚ ፈልገሽ ነው? በጣም እንዞርሽኝ ወላሂ አይደለም ታስደረግታ ወላሂ ለደኛ በዚህ ሁለተኛ ጁስ ስላሰጣኝ እዛ ወላሂ ይሄን ቪዲዮ አይቼ ላይክ በቃ የሚሉትን ኮሜንት ላይ አይቼ ደለምና በነገራችን ላይ እናንተ ውሳኔ ይበልጣል ከሷና ጀስት ኮሜንት ላይ ሁለተኛ ድል ስጣት ካላችሁኝ ሰጣታለሁ። የሰው ልጅ ስልኬን መቀየር ነው። አይፎን 17 አስገዙኝ። ታው ግን ታው 17 አይደለም እውነቱን ስነግርሽ እኔ ያሰብ ምንም አይፎን 17 ያስፈልገኝ 17 ታያለሽ። ላንቺ አይፎን 17 ምን አላት ሶ እንዴ ችግር ደታ እየባሰባ ነው። ከቀንቀ ታውቆኛ ሰሞኑን እኮ ጋር አልሰማሁም። ወዴ በቃ ሰማሁ። በነገራችን ላይ ማለት ነው እንደዚህ ቢሆን አይፎን እንዳለችው ቢሆን ማለት ነው መንገድ ላይ የምትወሰው አንተ ቁም ነው እንጂ አይደን ሰብስክራይብ አድርጋ እያለች ነበር የምትወስደረገው። እኔ አውቃታለሁ። እሺ አሁን ልስጥሽ የዞርሽ እዚሁ ቪዲዮ እያለ እየተከተልሽ ሰብስክራይብ አድርጋል ምናምን ነገር እንዴ ይሄን ተጽዕኖ ፈጣሪ እንዴት አታውቅም ሙጃሂድ ብለሽ ሰብስክራይብ እያደረግሽ ነው ቪዲዮ ከፍተሽ መኪናውም ሆነ ግናልክ ፈለፈላከት ይልክ መኪናው በጣም ፈልገሽ አንዴ ያቺ ልጅ ምንድን ነው ያለችው? ማሬታ ነቂ ሙቺ ለማንኛውም ጋይስ እያዛግን ነው በጣም ካሜራማኑ ፊቱን እየጣለብን ነው። በጣም የተከበረና ሊቃውንት ሊቅ ነው ሰውየው እና ምን ልላችሁ ፈልጌ ነው
ከወደ በነገራችን ላይ ያላንታችንም መጣው ስለሱ አንዳንድ ነገር ላወራ ነበር መጣች። በቃ እጃለሁ አውራ እሺ ቪዲዮ ላይ ታይዋለሽ። እሺ ማነች እቺ ቢታኒያ የምትባለው ደወለ ተከካ የጀርባ ቅማል የሆነች ልጅ እንደሰመተል ነው ምን ልላችሁ ፈልጌ ነው እብደቷን አትዩሷል ላይ ፖርሳኒ መያዛሉ ሪሰበ ላይ ለላንተ ግን ምን አይክፉና ጅብራ ለዚህ ፖርሳ ነው ጋይስ ሰበረችው ይበል ወላሂ ይበል የኔ ፖርሳ መያዝ ምን ችግር አለው ሰበረችው ደካረኩል ብዙ ጊዜ ማለት ነው ቆይ ነው ፋዘር ቤተሰብ ጋይስ ብዙ ጊዜ ማለት ነው እሱ ብቻ አይደለም ሌሎቹ ጓደኞቼ የሴት ቦርሳ መያዝ አይወዱም ለምንድን ነው እሰይ ደግ እንደዚህ ነው ማለት ነው በአዲስ ተተካለ የምትሩ በጣም ነው እንደምታውቀው እና ጋይስ ምን ችግር አለ የሴት ቦርሳ መያዝ እንደሚጠላ ሰላወኩ ነው ባይዘወይ አንገቱ ስራ ያልኩት ጋሽ እንጂ ምታወራ ነገ ሐሳብ መነጽር ላይ ነበር ደጋረኩ እንዳትቀየሚ በነገራችን ላይ መነጽሩ እንዳይደብርሽ አይተሽዋል የክስተቶቹን እያንዳንዶቹን ምን የገዛችው እንኳን እሷን ያንቺንም ፖርሳ እንደማሪስ ታውቂያለሽ ቬንት እንዳልበላ ለዚህ መነጽሩ ምን ስለለ እንዴት ማለት አገባችን ነው ኦኬ ካንቺ ውጭ ነው ይደበረ በቃ ሶሪሽ አታስቀይሽ ወሬ አስታኪ ይጸብሽ በቃ ጋይስ እኔ አንተ ነው ሁለተኛ እድል ስጣት ብላችሁ በኮሜንት አሳውቁት እኔ አለኝ እንትን አይ ሁለተኛ እድል እንኳን መስጠት አይመቸኝም ለማንኛውም አዛግናችሁ በጣም ሶሪ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ላይክ ሼር ሰብስክራይብ በማድረግ የቻናላችን አባል መሆን ትችላላችሁ አባል ባልደረባ ፋሚሊ ከዝን መሆን ትችላላችሁ ወንድም እህቶች መሆን እንችላለን በጣም ነው የምወዳችሁ እሷን ተዋት እና ያለና ይሆንልም ዝም በል እኪ ለማንኛውም የምታያቸው ነገር ካለ ባያቸው ሶ እኔጋ ሰላም አለይኩም ጋይስ ላይክ ሳቅ ነው ጨዋታ ነው በጣም ደስ ይላል ሳቁና ጨዋታው ነገር ግን ወደ ቁም ነገሩ ስመጣ ጋይስ ምንድነው ሁለተኛ እድል እንዲሰጣኝ ፕሊዝ ባክን ብላችሁ ለምኑልኝ ምንም ይሁን ቀበላለሁ ጊፍቱን ያ ይሄን ጊፍት ካላገኘው ድፍት ነው የምለው ጋይስ እና ነገስ ይሄን ቻሌንጅ አክሴፕት አድርጉልኝ ከጎኔ ሆኖ ካሜራማኑ ተኛ በቃ ቻው ወዳችኋለሁ see you later bye